ደምደም ይለኛል ማን ጎስት ፈርተሃል ወይ? አዎ ፈርቻለሁ። ግን ማን ብሩክ የፈራ ሰው ማን የፈሪ ቡጢ የሚባለው ነገር ታውቂያለሽ? ገባሽ? ምንም እንዳስቅ ማን የፈሪ ቡጢ ቀምሰህ የምታከሆነ ማን ነው የፈጠነ ነው የሚዘር ማን ነው። ስለዚህ እዚህ ጋር ልሰንዝር እንጂ ከሰነዘርኩኝ ማን ሲቲን ጡጦ ነው ማጠጣት። በእርግጠኝነት ነው የምነግራችሁ። አዶት ብስራተ ገብርኤል ብቻ ከች ማለት ትችላላችሁ ማን ብቸኛ ሊሞቅህ የሚችለው አርሰናል ሲያሸንፍ ብቻ ነው። ምክንያቱም ኤሲ ስላለ አይሞቅህም። በቂ ፓርኪንግ ኤቭሪቲንግ ሬዲ። ከዛ በተጨማሪ ቦታው ላይ የማሊያ ጊቫዌ እንደገና ደግሞ ማለት ነው እጅግ በጣም የሚያዝናኑ ጨዋታዎች ኳስ ይችላል ማለት ነው። ያሳያችሁ ኳስ ይችላል የምትል ሰው ማለት ነው ትታያለህ ዛሬ እዚህ መድረክ ላይ ማለት ነው። ነገ ከ11 ሰዓት ጀምሮ ማለት ነው በአዶት ኢንተርቴይንመንት ብስራተ ገብርኤል ከች እንደተሉ ይቀወጣል። ደምደም ይለኛል ማን ስገባ ይሄን ነጭ ማሊያ ለብሼ ሲሄድ ደግሞ ቀይ አድርጌው ነው የሚሄደው ማለት ማን ሲቲን ደም በደም አድርጊያት ማለት የፈሪ ቡጢ እንዳቀምስ ሄሎ ቹምቤሬ ያወቀኝ ስልክን ከብራካን የተቀበልኩት አዎ ከብራካን የተቀበልኩት አላወቀኝ ማለት አይደለ ስማ እዚህ ጋር ድሮ ለተኛ ክፍል እያለን በሬዲዮ መልስ ላይ የምትሮጠው ልጅ አወቀኝ አይደለም ያኔ የምታስለቅቀኝ አሁን እንድንኖር እፈልጋለሁ። ኤሪቲንግ ባለማን ኢታር ላይ ሄደን ቀጥታ ለማሸነፍ ነው የምንጫወተው። ምን ማድረግ እንዳለብንም ጠንቅቀን እናውቃለን ሲል ሚኬል አርቴታ የተለያዩ ጉዳቶችን ጨምሮ እሁድ ከማንቸስተር ሲቲ ጋር ለሚደረግ የፕሪሚየር ሊግ ጨዋታ ፕሬስ ኮንፈረንስ አድርጎ ጨርሷል። እኔ ባጭሩ አደርሳችኋለሁ። ከዛ በተጨማሪ በርካታ ሰዎች እንግዲህ የእሁዱ ጨዋታ ኢቨንት የለም እያላችሁ እየጠየቃችሁ ነው። እኔና ጎስት እንደተለመደው አዶት ኢንተርቴይንመንት ብስራተ ገብርኤል በሚገርም በተለያዩ ዝግጅቶች አዘጋጅተላችኋል። ከ11 ሰዓት ጀምሮ አዶት ክፍት ይሆናል። ስለ ዴክላን ራይስ አዲስ የካፒቴንነት ሚና ሚኬል አርቴታ ተጠይቆ ይህን ብሎናል። ለክለቡ እስካሁን ካደረገው ነገር አንጻር የተጫዋች አምበል መሆን ይገባዋል ሲል ተናግሯል። ወደ ጉዳት ዜናዎች ስመጣ እንግዲህ ቲምበርና ካላፊዮሪን በተመለከተ ሚኬል አርቴታ ለእሁዱ ጨዋታ እንዲደርሱ ግፊት እያደረግን ነው ሲል እንግዲህ ተናግሯል። ለሁለቱም ተጫዋቾች እሁድ የመድረሳቸው ነገር አሁንም አጠራጣሪ ነው። የሚፈጠረው ነገር እናያለን ነው እንግዲህ የተለመደው አይነት መልስ ነው የሰጠው። በሌላ የጉዳት ዜና እንግዲህ ኦዴጋርድና ሳካን በተመለከተ ቡካዮ ሳካ ሙሉ ለሙሉ ከጨዋታው ውጪ እንደሆነ እንግዲህ ሚኬል አርቴታ ተናግሯል። ቡካዮ ሳካ ስትራግል እያደረገ ነው አሁንም፣ ነገር ግን አንዳንድ እንቅስቃሴዎችን ማድረግ ጀምሯል ሲል ተናግሯል። ማርቲን ኦዴጋርድን ደግሞ ልክ እንደ ካላፊዮሪና ጁሪየን ቲምበር እሱም ላይ ለጨዋታው ብቁ እንዲሆን ተጽዕኖ እያደረግን ነው ሲል እንግዲህ ተናግሯል። ሌላ መልካም የሚባለው እንግዲህ የጉዳት ዜና ቡካዮ ሳካን ስናጣ ኖኒ ማዱዌኬ እሁድ ለሚደረገው ጨዋታ ሚኬል አርቴታ ትልቅ የመድረስ እድል አለው ሲል እንግዲህ ተናግሯል። ትልቅ የመድረስ እድል አለው ማለት በሚኬል አርቴታ ቋንቋ ተጫዋቹ ይደርሳል ማለት ነው። ሚኬል አርቴታ እንግዲህ ባለፈው ራያን ቸርኪ ኳሱን ሲያንጠባጠብበት በነበረበት ሞመንት ላይ ጥያቄ ተጠይቆ ነበር። ሚኬል አርቴታም ተጫዋቹ የፈለገውን ነገር ማድረግ ይችላል፣ እሱን መብት መጋፋት አንችልም፣ ራሱን ማሳየት ፈልጎ ሊሆን ይችላል፣ ነገር ግን የተጫዋቹን የግል መብት መጋፋት አንችልም ሲል እንግዲህ ተናግሯል። በስተመጨረሻም እንግዲህ ሚኬል አርቴታ ይህንን መልእክት አስተላልፏል። እሁድ ወደ ሜዳ የምንገባው እሁድ ብቻ አይደለም፣ ከእሁድም በኋላ ወደ ሜዳ የምንገባው ሁሉንም ጨዋታዎች ለማሸነፍ ነው። ለአንዲት ሰከንድም ቢሆን እንኳን ለአቻ ለመውጣት ልንጫወት አንችልም በማለት እንግዲህ ተናግሯል። ጋይስ በዚህ ሰዓት በተሰማ መረጃ አሜሪካ ለኢራን 48 ሰዓታትን ብቻ መስጠቷ እየተነገረ ይገኛል። ነፍስን ሰባተኛ ሰማይ ልጥላል፣ አስክሬንን ወይ እዚህ ሀገር ይቃጠልላል ወይ ደግሞ የገበሬ ማሳ ላይ ይወድቅላል። አንተ